ይቺ ግጥም በጣም ወሳኝ ናት። በጣም ነው የወደድኳት። ርዕሱ እንዲህ ይላል፣ እነዛ ሐሜተኞች ሰፈር ጎረቤቱ ስላንቺ ሲያወሩ ይቺ የማትረባ ከንቱ ናት እያሉ ልጅነት ሸውዶሽ ለሁሉ ስትሰቂ ለነሱ ይመስላል አንቺ የማታውቂ ያኔ ያስታወሽ ሳቅ ስትነጠቂ አበባሽ ሳይረግፍ የልጅነት ወዝሽ ሩጠሽ ሳትጠግቢ መኖር እያማረሽ ስንቶች እንደገፉሽ ዛሬ ላይ ያስታወሽ የቡና መጠጫ ነበረ ስማችን ትልቅ ህልም እንዳለን ማን ያውቃል ልባችን ያውሪ ፈትፍቱ ያገንፉ እንደገንፎ ተራራ ላይ ቆሟል የሰው ልጅ ተገፍቶ ስትወጪ ስትገቢ በዛ በበሩ አሮጊቶች መተው ስላንቺ ሲያወሩ ብረምጣድ ጥገው ቡና እያሳረሩ ውድቀት የተመኙ ስንቶችስ ነበሩ ዛሬ ግን አላዩም አንቺ የት እንዳለሽ ሳቅሽ ተመልሶ ከነሱ ተሽለሽ ዘመድ ቤተሰብሽ ባንቺ ሲኮራብሽ ትናንት ዝቅ ያረጉሽ ቆመዋል ከደጅሽ ተሽለሽ ሲያገኙሽ አንቺ ሊለምኑሽ በወሬያቸው አፍረው አንገትን ሲደፉ ይቅርበይን ብለው በደጅሽ አለፉ እነዚህ ቁጭ ብለው ሲያሙሽ አንቺን ውድቀት ለተመኙልሽ ግን መልእክት አጠር ያለ መልእክት አላት ግጥሟ ማለት ነው። እንደኔ ከተረዳችሁት ምናልባት መሆንና መባል የተለያዩ ናቸው ለኔና አንዳንዴ ሰዎች ብዙ ነገር ሊሉን ይችላሉ፣ በብዙ ነገሮች ሊተቹን ይችላሉ። ግን ይሁን አትችሉም ሁላ ተብለን ልንባሉላ እንችላለን። ግን አልችልም የሚለውን ነገር አይችሉም ያሉንን ግን ችለን በተግባር ስናሳያቸው ነው አፋቸውን ልናዘጋቸው የምንችለው ማለት ነው። አለበለዚያ ግን ያው ሰዎች እንዳወሩት ሆነን ከተገኘን ያው እነሱ ልክ ናቸው፣ እነሱ ማውራታቸውን ይቀጥላሉ ማለት ነው። አይደለም ስለኛ ስለ ብዙ ሰዎች ስላለምም ሊያወሩ ይችላሉ እና ስለዚህ ወሬያቸው አፋቸውን እንዲዘጉ ያው በተግባር ነው እናላቸዋለሁ። እንግዲህ ጎዳናው ምን ይላል? ጎዳናው ምን ይላል? ሰዎቹ ምን ያላሉ? በዚህ ጠመዝማዛ መንገድ ያልተጓዛለ እንዴ? በዚህ በረሃውን እንዴት አያችሁት? ለማንኛውም ከወሬ ይልቅ ተግባር ይቀድማልና ብዙ ጊዜ ለወሬ ያው ወሬ መስማት ጥሩ ነው፣ ያጠነክራል። አንዳንዴ ሰዎች አትችሉም፣ ሰዎች እንዲህ ናችሁ ምናምን ሲሏችሁ እንደውም እንድትበረቱ እልህ የሚባለው ነገር በብዙ ሰዎች ላይ አለ። ስለዚህ ሊያበረታ ይችላል እና አንዳንዴ ብዙ ሰዎች ይኑሩ፣ እንደዚህ አይነት ሰዎች ይብዙ ማለት ነው፣ ይብዙ። አሉባልታ ወሬም ደግሞ ግን ይከብዳል። አንዳንዴ ወረኛ የሚያወራ አበደ ብሎ ምናምን የሚባል ዘፈንም አለ ማለት ነው። ስለዚህ አንዳንድ ምልላችሁ ለዘፈኑ እንግዲህ እንደዛ የተዘፈነለት ምናልባት ለወረኞች እንግዲህ ተለያዩ እንደዚህ ሆኑ አይችሉም ምናምን ብለው ሊያወሩ ይችላሉ። ስለዚህ ወሬውን ደግሞ ያው እናንተ ወደ ተግባር ለውጣችሁ እነሱን ደግሞ አፋቸውን እንዲያዘጉ ማድረግም ይቻላል። ለማንኛውም ግጥሙም ከወደዳችሁት እንደኔ ላይክም አድርጉ፣ ሼርም አድርጉት ከወደዳችሁት ነው። ካልወደዳችሁት ደግሞ የተረዳችሁትን ሀሳብ አስተያየት እንግዲህ አጠር ያለም ቢሆን ግን መልእክት አዘል ነው ለወረኞች ማለት ነው። መሆንና መባል ያው ስለሚለያይ ግን ወረኛ ሰዎች ካሉ ለእነሱ እንግዲህ ሼር እያደረጋችሁ አድርሷቸው። በተረፈ ላይክ እንዳትረሱ፣ ሼርም ሰብስክራይብም አድርገው። እንወዳችኋለን።